ይገባኛል እኮ ግን ስራችንን ካላከበርነው እንዴት ያከብረናል? ስለምንድን ነው የምታወራው? አሰማም እንደ የምነግረን አቶ ተካ፣ እኔ እዚህ ደረጃ የደረስኩት በጥረቴ በቆራጥነቴ ለሙያዬ ብዙ ዋጋ ከፍዬ ነው። ሰብሪናም ደግሞ እንደዛ መሆን አለባት። አለሙ፣ ከዚህ በኋላ ደግሜ አልነግረህም። የፕሮግራሙ ህልውና ሳብሪና እንጂ አንተ አይደለህም። ሳብሪና ስላለች ይደመጣል፣ ሳብሪና ስላለች ይሸጣል። አንተም እየኖርክበት ነው። ካልፈለክ መተው ትችላለህ። ሙያዊ ማብራሪያ አልቸገረንም። ሌላ ሰው እናመጣለን። ተበልቼ ነበር። ፕሮግራማችንን ለመጀመር 2 ደቂቃ ቀርቶናል። ሶሪ አሌክሲ። ምን ሆነሃል? እኔ ስራውን ከማያከብር ሰው ጋር መስራት ይከብደኛል። ማን ነው ማያከብረው? እዚህ ከኔና ካንቺ ሌላ ሰው አለ? የለም። እኔም እኮ እሱ ነው ግራ ይገባኝ። ማን ሊሆን ይችላል? ማን ሊሆን ይችላል? አንቺ ነሻ? አሌክሲ ተናዳል። ተረጋጋ። ተንፍስ። ተንፍስ? ጭራሽ ተንፍስ? እሺ አሁን የዛሬ ርዕሳችን ምንድን ነው? አይሽ ይህንን ነው የምልሽ። እኔ አፈር በልቼ ባመጣሁት አንቺ ድንገት መተሽ ልትነክሽበት። ምን ማለት ነው? አንተ ርዕስ ትመርጣለህ፣ ከዛ አድማጮቻችን በሚያካፍሉን ታሪክ ላይ ተመስርተን አይደል እንደምንወያየው። ቢሆንም ርዕስ ከየመዳ ይገኛል? እሺ አይገኝም። አፈር ድሜ ግጣ ያመጣኸውን ርዕስ ንገረን። ቴንኪዩ። አልነግርሽም። ፕሮግራማችንን ለመጀመር 10 9 ሰላም ጤና ይስጥልኝ ውድ አድማጮቻችን። ዘውትር ሰኞ፣ ረቡዕ፣ አርብ በዚህ ሰዓት የሚቀርብላችሁ የህይወት መንገድ የተሰኘው ፕሮግራማችን አሁን ጀምሯል። ጤና ይስጥልን ውድ አድማጮቻችን። አሌክስዬ እንዴት ነህ? ደህና ነኝ ሰብሪና። በጣም ደስ ይላል። የኔን ደህንነት ግን አልጠየቀኝም። ደህና ነሽ? ደህና ነኝ። አድማጮቻችን ዛሬ ከእናንተ ጋር ለመወያየት ያለውን ርዕስ ይዘን መተናል። አሌክስዬ እኔ ልንገራቸው ወይስ ትነግራቸዋለህ? አንቺ ንገሪያቸው። ይሻላል? አንተ ብትነግራቸው አይሻልም? ችግር የለም፣ አንቺ ንገሪያቸው። እሺ። ከዛ በፊት ግን የአርቲስት ጀንበሩን አይፈራም ጋሚ አይፈራም የሚለውን ሙዚቃ ሰምተን እንመጣለን። አለሙ ተመልሰናል። ውድ አድማጮቻችን እንግዲህ የዛሬውን ርዕስ ለመስማት በጉጉት እየጠበቅን ነው። ያው እንግዲህ እንደተለመደው ከአድማጮቻችን ጋር ልንወያይበት የመረጥነውን ሐሳብ ይዘን መተናል። ምን ይሆን ያ ርዕስ እባክህ? በነገራችን ላይ ይህ ሐሳብ ለበርካታ ሰዎች አስፈላጊ የሆነ ሐሳብ ነው። አሌክሲ፣ ከዚህ በላይ እኔም ሆንኩ አድማጮቻችን መታገስ የምንችል አይመስለኝም። ኦኬ፣ የዛሬው የመወያያ ርዕሳችን ራሳችንን እንዴት እናያለን የሚል ይሆናል። ዋው፣ በጣም ደስ ይላል። እስቲ ካንተ ልጀምር። ራስን እንዴት ነው የምታየው? እኔ ከመመለሴ በፊት ግን የአድማጮቻችንን አስተያየትና ተሞክሮ ሰምተን ብንመለስ አይሻልም? አድማጮቻችን ራሳችንን እንዴት እናያለን በሚል ርዕስ ባነሳነው ሐሳብ መሰረት እንድንወያይበት በ1232 እየደወላችሁ ተሞክሮቻችሁና አስተያየታችሁን መስጠት ትችላላችሁ።
አንድ አድማጭ መስመር ላይ ገብቷል። ሃሎ ሄሎ። እሺ ማንም በል። ሳብሪና የለችም? አለው አድማጫችን። ስምህን ማን ልበል? ታሪኩ እባላለሁ። ሳብሪናዬ በጣም ነው የምወድሽ፣ በጣም አድናቂሽ ነኝ። ፊልም ላሳይሽ በጣም ነበር ደስ የሚለኝ። አሁን ደግሞ በሬዲዮ ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ። እሺ ታሪኩ ራስን እንዴት ታያዋለህ? ሳብሪናዬ በጣም ነው የምወድሽ። ታሪኩ ሳብሪና እንደምትወዳት ታውቀናል። አሁን ወደ ውይይታችን እንመለስ። ራስን እንዴት ታያዋለህ? አድማጭ ከመስመር ወጥቷል። እባካችሁ አድማጮቻችን ስትደውሉ ከርዕሱ ጋር ተያያዥነት ያለው ሐሳብ ላይ ብንወያይ መልካም ነው። ሌላ አንድ አድማጭ መስመር ላይ ገብቷል። ሃሎ የህይወት መንገድ ፕሮግራም ነው? አዎ ማንም በል። አበበ እባላለሁ። እሺ አበበ ከየት ነው? ከዚሁ ነው። ለሳብሪና ጥያቄ አለኝ። አቤት አበበ፣ ምን ልጠይቀኝ ነው የፈለግከው? አዲሷ ሙሽራ ፊልም ፓርቱ የለውም? ያው ይሄንንማ ፕሮዲሰሮቹ ናቸው የሚያውቁት። እኔ ይሄ ነው ምልህ ነገር አይኖርም። ግን በዚህ አጋጣሚ አበበ ራስህ እንዴት ታየዋለህ? በምን ሰዓት ሊያው እናቴ፣ የኑሮ ጅራፍ እየገረፈኝ። አበበ ምንም እንኳን ህይወት ከባድ ብትሆንም ራስን ማየትም ያስፈልጋል። እስቲ እንደኔ 6 ልጆች አሳድግና ራስን እንዴት ቆም ብለህ እንደምታይ ትነግረኛለህ። አበበ ሌሎች አድማጮች መስመር ላይ ስላሉ ላሰናብት ነው። እንዴ እንደ ታክሲ እዚህም ሰልፍ አለ እንዴ? ሃሎ እንዴት ናችሁ? አሌክስ፣ ሳብሪና እንዴት ነህ አድማጫችን? አስተዋይ ይባላለሁ። ከዚሁ ከሸገር ነው የምደውለው። እሺ አስተዋይ፣ የምንወያይበትን ርዕስ አዳምጠሃል? በሚገባ። በጣም ጥሩ። እስቲ አንተን ሐሳብ አካፍለን። ራስን እንዴት ታየዋለህ? እሺ እኔ ራሴ ዝቅ አድርጌ ነው ማየው። ብዙ ጊዜ ፊት አልሰጠውም። እንደውም በጣም ወደ ኋላ እንዳለው ሁል ጊዜ ጧጧ ለራሴ ነግረዋለሁ። በጣም የሚገርም ነው። አዎ እኔ ብዙ ጊዜ ለራሴ ፊት አልሰጥም። አስተዋይ፣ ታዲያ ይሄ ጥሩ ነው ብለህ ታስባለህ? በጣም እንጂ። ያው የማያውቁት ሀገር አይናፍቅም አይደል የሚባል። የሚገርም አገላለጽ ነው። አስተዋይ፣ አመለካከትን ስላካፈልከን በጣም እናመሰግናለን። እሺ እኔም በጣም አመሰግናለሁ። አድማጫችን የሚገርም ምልከታን ያሳየን። አሌክስዬ፣ እኔ ግን በዚህ ሐሳብ አልተስማማም። አንቺ እንደማትስማሚ እርግጠኛ ነበር። ራስን ዝቅ አድርጎ ማየት መድረስ ካለብን ቦታ እንዳንደርስ ያደርገናል። ልክ ነህ። የማያውቁት ሀገር አይናፍቅም። አለማወቅ ደግሞ ዋነኛው የውድቀት ምክንያት ነው። ስለዚህ የሚያጋጥመንን ነገር በመፍራት ምንም ላለማድረግ ራሳችንን መገደብ ብዙ ነገር ያሳጣናል። በነገርሽ ላይ እንዲህ አይነት እምነት ያላቸውን ሰዎች የሚገልጽ አንድ አባባል አለ። እዩኝ እዩኝ ያለች ማሽላ አንድም ሎፍ አንድም ሎንጭፍ ይባላል። ታዋቂው የሳይኮሎጂ መምህር ሲግማንድ ፍሮይድ ምን ይላል? ሌስ ኢዝ ሞር ይላል። ወደ እኛ ስንመልሰው ሆድ እንዳስለመዱት ነው ማለት ነው። ለራሳችን ፊት ባለመስጠት ቆፍጠን ጠንከር ማለት ያስፈልጋል። እኔ እንዲህ ነኝ፣ እኔ እንዲያ ነኝ፣ እኔ እንደዚህ ነኝ ማለት ለማንም ለምንም አይጠቅም። አሌክስዬ፣ እንደምሰማው ከሆነ የተለያዩ ሀሳቦችን እየቀላቀልክ ነውና ከርዕሳችን እንዳናፈነግጥ። አይፈነግጥም። ሐሳቡ ትንሽ ጠንከር ስላለ ከብዶሽ ሊሆን ይችላል። ወይ ትንሽ ጊዜ ልስጥሽ? እሺ፣ ሌላ አድማጭ መስመር ላይ አለ። ሄሎ፣ እንዴት ናችሁ? እንደምን አለሽ እህታችን? ማንም በል። ህሊና እባላለሁ። በዚህ አጋጣሚ ሰብሪና በጣም ነው የምወድሽ እንዲሁም የማደንቅሽ። በጣም አመሰግናለሁ የኔ ቆንጆ። ህሊና ተማሪ ነሽ? ሰራተኛ? ሰራተኛ ነኝ። የራሴ የጫማ ፋብሪካ አለኝ፣ እሱን አስተዳድራለሁ። በጣም ደስ ይላል ህሊና። ወደ ርዕሱ ልመልስሽና ራስሽን እንዴት ታየዋለሽ? እሺ፣ ለእኔ ራስን ማየት የሚለው ሀሳብ አንድ ነጠላ ሀሳብ ነው ብዬ አልወስደውም። ምክንያቱም አንድ ሰው ራሱን የሚያየው
ያው ከሚያውቀው ውስጡ ካለው አካባቢው ከሚያገኘው ነገር ተነስቶ ነው ብዬ ነው የማምነው። በራስ መተማመን ሲያስፈልገኝ መድረስ ለምፈልግበት ቦታ የሚያስፈልገው ብቃት በውስጤ እንዳለ ለራሴ ነግረዋለሁ። አለ ግን ህሊና በሰዓቱ ላይኖር ይችላል። ነገር ግን እንደዛ ብዬ ማመኔ ወደፊት ያን ብቃት ለመፍጠር ያግዘኛል። በውስጥሽ ብቃቱ ሳይኖር እንደዚህ ብሎ ማሰቡ እንደው መታበያ አይሆንብሽም? በራስ መተማመን ለራስ ጥሩ ቦታ መስጠት መታበያ አይደለም። ነገር ግን መድረስ ለምፈልገው ቦታ መድረስ እንድችልና በመንገድ እንዳልቀር ለሚያስችለኝ ተስፋ ፈቃዴን መስጠት ነው። አየህ፣ ይህን ለእኔ ብቻ አይደለም የማስበው። ለሰው ልጆች ሁሉ መልካም ሁሉ ይገባቸዋል። ራስህን እንደምትወደው ሌላውን መውደድ ከቻልክ በህብረት ያሰብክበት ቦታ ትደርሳለህ። ነገር ግን ፍቅር ውስጥ ከሌለ ለራስ ቦታ መስጠት ራስ ወዳድ ያደርግሃል። የብዙዎቻችን ችግር ይሄ ይመስለኛል። እንዴት ማለት? እናት ለልጇ ከፍ ያለውን ትመኛለች። ልጇ በጣም ትልቅ እንደሚሆን፣ ትልቅ ቦታ እንደሚደርስ ትነግረዋለች። ማንም ከክፉ ወይም ከእብሪት አይወስድባትም፣ ምክንያቱም ከፍቅር እንደምታደርገው ግልጽ ነው። በምኞት ብቻ ግን አትቀርም። በጥረቱ ከፍ ያለ ቦታ እንዲደርስ ታስተምረዋለች፣ መንገድ ታሳያለች፣ ሲያስፈልግም ትቀጣዋለች። ልጇ ወድቆ ሲነሳም ለደቂቃ ትልቅ ቦታ እንደሚደርስ አትጠራጠርም፣ ፍቅር ስላላት። ዋው ይገርማል። በዚህ መልኩ አስቤው አላውቅም። የምናልፍበት ማንኛውም ፈተና ለራሳችን ሆነ ለሌሎች ያለንን መልካም አስተሳሰብ ሊያጠፋብን አይገባም፣ ምክንያቱም ጊዜያዊ ስለሆነ። ነገር ግን ሁሉም በፍቅር እናርገው። ያ በመሆኑ በባዶ እግሬ በየቀኑ 17 ኪሎ ሜትር እየሄድኩ የተማርኩት እኔ ዛሬ ሳይማር ላስተማረኝ ማህበረሰብ ጫማ እየሰራው አቀርባለሁ። ትላንት እኔ የትም አልደርስም ብል ኖሮ ይሄ ይሆን ነበረ? እንዲሁም ምንም አያስፈልገኝም ብልም የትም አልደርስም ነበር። ነገር ግን እናቴ በፍቅር ትልቅ ቦታ እንደምደርስ እግሬ ሲደማ ከመቀነቷ ቀዳ እያሰረች ትነግረኝ ነበረ። ተስፋ ስቆርጥ ደግሞ የተሻለ ህይወት እንዲኖረኝ ዋጋ መክፈል እንዳለብኝ ተቆጥታ ነግራ ወደ ትምህርት ቤት እንዴት ታደርገኝ ነበረ። ሁሉንም ከፍቅር ስላደረገችው ዛሬ ይኸው በእኔ ላይ ፍሬውን አፈራ። እናንተም እርግጠኛ ነኝ ባላችሁበት ብዙ ደስ የሚል ታሪክ ይኖራችኋል። በጣም ደስ የሚል ተሞክሮ ነው። ፍቅር አስተያየታችንን እንደሚቀይር ዛሬ በጣም ነው የገባኝ። እውነት ነው። እኛም ደግሞ እንደዚህ ሆነን ኢትዮጵያ ለሁላችንም እናት ናት። ትልቅ ቦታ እንደምንደርስም ታምናለች። በምኞት ብቻ ግን አትቀርም። በጥረታችን ከፍ ያለ ቦታ እስክንደርስ ታስተምረናለች፣ መንገድ ታሳየናለች፣ ሲያስፈልገንም ትቀጣናለች። ወድቀን ስንነሳ ለደቂቃ ትልቅ ቦታ እንደምንደርስም አትጠራጠርም፣ ፍቅር ስላላት። ፍቅርን ከውስጡ ካወጣኸው ግን ነገር ሁሉ ይቀየራል። ሁሉም በፍቅር እናድርገው፣ ደስታም፣ ሀዘንም፣ ፈተናም። በእውነት ምን እንደምል አላውቅም። አድማጮቻችን ብዙ እንደተማራችሁበት ተስፋ አደርጋለሁ። በጣም በጣም ህሊና፣ እጅጉን እናመሰግናለን። እኔም አመሰግናለሁ። አድማጮቻችን፣ የዛሬ መልእክታችን ይህ ነው። ሁሉም በፍቅር እናድርገው። ቴክኒሻናችን አንድ የመጨረሻ አድማጭ መስመር ላይ እንዳለ እያሳየን ነው። ሄሎ አድማጫችን። ሄሎ፣ አስተዋይ ነኝ፣ መልሼ ደወልኩ። እሺ አስተዋይ፣ ፕሮግራማችንን እያዳመጥከው እንደሆነ ተስፋ አረጋለሁ። አዎ አዳምጬዋለሁ። የተለየ ሀሳብ አለክ? ኧረ ወገን ለማለት ነው። ኧረ ወገን ምን ማለት ነው? አሌክስ፣ በአንዴ ስላይድ አድርገሽ ትስማሚያለሽ እንዴ? ቆፍጠን ድንበል ምናምን ስትይ ያልነበር እንዴ? የተሻለ ሀሳብ ሲገኝ አይሻልም? አይ አሌክሶ፣ ቦቼ ነገር ነሽ ማለት ነው። እሺ አድማጫችን ከመስመር ወጥቷል። የነበረን ቆይታ ይህን ይመስል ነበር። እንደወደዳችሁ ተስፋ እናድርጋለን። በሚቀጥለው እስከምንገናኝ ቸርን ሰንብት። የሚገርም ነው። እኔን ቦቼ